እናትየዋ ብትቆጣም ሕፃኗ መሳቋን ቀጠለች። ከመቀስፈት ከእናቷ ክንድ ሾልካ ከመሬት ወረደች። ወዲያው ከጋሪ ስር ወደሚጫወቱት ልጆች ሮጣ ሄደች። ምን እንዳለች ሳይታወቅ በመንተባተብ የሆነ ነገር ስትናገር ማዳም ቴናዲ አብራችሁ ተጫወቱ ስትል ልጆቿን አዘዘቻቸው። በዚያ ዕድሜ መተዋወቅና መግባባት በጣም ቀላል ነው። የማዳም ቴናዲ ልጆች አፈር እየፈጩና ጉድጓድ እየቆፈሩ አፈር በመሙላት ከሴትየዋ ልጅ ጋር ደስ ብሏቸው ይጫወቱ ጀመር። ሕፃኗም ተግባቢና ተጫዋች ልጅ ነበረች። የእናት ደግነት ከልጇ ላይ ይንጸባረቃል ይባላል። ስለዚህ እርሷም ስንጥር መሳይ ነገር ከመሬት አንስታ ለሞተ ዝንብ መቅበሪያ የሚሆን ጉድጓድ መቆፈር ጀመረች። የመቃብር ቁፋሮን ሥራ ሕፃናት ሲሰሩት ማየቱ ደስ ይላል። ሁለቱ ሴቶች ጨዋታቸውን ቀጠሉ። ልጅሽን ማን ብለሽ ነው መጣሪያት ብላ ስትጠይቅ ኮዚት ስትል መለሰችላት። ቀጥሎም እድሜዋ ስንት ነው በማለት ስትጠይቃት 3ኛ ዓመቷን ይዛለች አለቻት። የትልቋ ልጅ እኩያ ናት ማለት ነው አለች ማዳም ቴናዲ። ሦስቱ ልጆች ደስ ብሏቸው ሲጫወቱ የሆነ አስደናቂ ነገር ይከሰታል። ከሚቆፍሩ ጉድጓድ ውስጥ ትልቅ ትል ብቅ ስላለ ልጆቹ በጣም ደነገጡ። በፍርሃት ቀና ሲሉ የሦስቱ ልጆች ግንባር ይጋጫል። ሆኖም ግንባራቸውን ሳያላቅቁ በመገረምና በአጽንኦት ትሉን ተመለከቱት። እናንተ ልጆች ምን ሆናችሁ ስትል ማዳም ቴናዲ ጠየቀች። ከዚያም ወደ ፋንቲን ዞር ብላ ልጆች እኮ ለመተዋወቅና አብሮ ለመጫወት ጊዜ አይወስድባቸውም። እያቸው እስቲ ሦስቱም ከአንድ እናት ማህፀን የወጡ አይመስሉ በማለት ማዳም ቴናዲ ተናገረች። የሴትየዋ አነጋገር በተጠንቀቅ ላይ የነበረውን የሌላይቱን እናት ሐሳብ መዘርገፍ ምክንያት ሆነ። ፋንቲን የማዳም ቴናዲን እጅ አጥብቃ ያዘች። ልጄን ያሳድጉልኛል በማለት ስትጠይቃት ምን አልሽ አለቻት በትክክል መስማቷን ለማረጋገጥ። ልጄን ያሳድጉልኛል ብላ በድጋሚ ስትጠይቃት ነገሩን ጥቂት ማብላላት አያስፈልግም ብለሽ ነው ስትል መለሰችላት። በወር 6 ፍራንክ ከፍሎታለሁ ብላ ስትናገር ከቤት ውስጥ አንድ የሆነ ጎርነን ያለ ድምፅ ተሰማ። 7 ፍራንክ ብቻ አይሆንም፣ የ6 ወር ሂሳብ በቅድሚያ ነው የሚከፈለው። 6 ጊዜ 7 42 ፍራንክ መሆኑ ነው ሲላት እከፍላለሁ አለች እናት። ለአንዳንድ ነገሮች ለማሟላት ደግሞ ተጨማሪ 15 ፍራንክ ያስፈልጋል አለ ሰውየው ቀጠልና። በዚህ ጊዜ ማዳም ቴናዲ ጣልቃ ገብታ እንግዲህ በድምሩ 57 ፍራንክ መሆኑ ነው ስትላትም እከፍላለሁ አለች ምስኪኗ እናት። አሁን በእጅ ያለው 80 ፍራንክ ብቻ ነው። ቀሪው ገንዘብ እንደምንም ብሎ ሀገር ያስገባኛል። ከዚያ ደግሞ ስራ አላጣም። የሆነ ገንዘብ እንዳፈራው ተመልሼ መጥቼ ልጄን ወስዳታለሁ ስትል የዚያ ሰውዬ ድምፅ ዳግም ተሰማ። ለሞኔ ለሊል ልብስ አላት ብሎ ሲጠይቅ ባለቤቴ ነው አለች ሌላዋ ሴት። በሚገባ ደግሞም ለሷ ያልሆንኩ ለማን ልሆን ነው? ባለቤቱ እንደሆኑ እኔም ጠርጥሬያለሁ። እኔው ፈትያ ያሰራውለት ወፍራም ልብስ አላት። የሌሊት ብቻ ሳይሆን ከለበሰችው ልብስ ሌላ ቀን ቀን የምትለብሰው ሌላ 2 ቀሚስ አላት ብላ ስትመልስለት እንግዲያውስ ልብሶችን ትተሽ ነው የምትሄጂው አለ ሰውየው ጭካኔ በተሞላበት አንደበት። ይዣቸውም አልሄድም አለች ምስኪኗ እናት። ልጄን ራቁቷን ጥያት ብሄድማ ሰው ጉድ ይላል ስትል ሰውየው ከነበረበት ወደ ውጭ ወጣ አለ። ከዚያም ይሄ ጥሩ ነው አለ እጅግ ዝቅ ባለ ድምፅ። የልጅ ጥሎ መሄድ ስምምነቱ በዚሁ ተጠናቀቀ። ያን ዕለት የኮዚት እናት ከዚያው አደረች። ገንዘቡንም ከፍላ የልጇንም ልብስ ሰጠች። በማግስቱ ፋንቲን የቀራትን ጨርቅ ቋጥራና በቶሎ እንደምትመለስ ቃል ገብታ የእግር ጉዞዋን ቀጠለች። ምንም እንኳን በጥሞና የተፈጸመ ስምምነት ቢሆንም የወለደቻትን ልጅ ጥላ ለምትሄድ እናት ግን ቀላል ውሳኔ አልነበረም። አንጀትን ከሁለት የሚከፍል ውሳኔ እንደነበረ ማንም ሊክድ አይችልም።